በፍጹም አላውቅም። የእርሶንም ንብረት ለማሳጣት ያደረኩት ምንም ነገር የለም። ተው እንጂ አቶ ደባልቄ። አይደለም እኮ ያው ባለፈው በተፈጠረው ነገር ምንም ነገር ላንደባበቅ ቃል ተገባብተናል። ለዛ ነው እንደዚህ ያደረኩት። እና ቢሆንስ አንድም ቀን ክፉ ደግ ተነጋግረው ማያውቁ አባትና ልጅ መሀል ሳትለኩሻለሽ? በተለይ አንቺ ምንም ሳታጠፊ ያልሆነ ነገር እየተናገርኩሽ ስላስቀየምኩሽ በጣም ተጸጽቻለሁ። እንዴት አይነት ነገር ነው እሱ? መጀመሪያም እኮ ስጨቀጭቅሽ የነበረው ወደ አዲስ አበባ እንድሄድ ነገሮችን ታመቻችልኛለሽ ብዬ ነበር። አሁን ግን ሳስበው የሰራው ስራ ልክ አልነበረም። ሀሳቡ ጥሩ ይመስላል ሳይሆን ነው እንጂ ሀሳቡን አንተ አምጥተህ ካሳመንከኝ በኋላ የምን መዋዠቅ ነው? ማን ቡናውን ላክልኝ እስቲ። መዋዠቅ ሳይሆን ምናልባት ለእህቱ ልጅ ያን ያህል ፍቅር ላይኖር ይችላል ብዬ እጠርጥራለሁ። እንዲያውም የሚገርም ነገር ጉዳዩን እንዲያውም ጠለቅ ብለህ ስታየው እኮ ግራ የሚያጋባ ፍቅር ነው ያላቸው። ወንድሜ ሚስት አገባ ብላ የምትፈነዳ እህት ወይም የእህት ልጅ አይተህ ታውቃለህ? አላውቅም። አንቺ ግን ፈንድታለች። ፖሊሱም ከእሷ ጋር በመቃየሙ አዝኗል። እናቷም ተቀናቱን ተቀይሞታል። ስለዚህ ከቻለ ወይም ከሆነለት አንድ ነገር አድርጎ እነሱን ክሶ መገላገል ነው እንጂ የሚፈልገው እንደገና ተመልሶ ከእነሱ ጋር መቃየም የሚፈልግ አይመስለኝም። ይሄን ሁሉ ነገር እርሱ እንዴት አወቁ? ቢኒያ፣ መረጃ አይናቅም አይደነቅም ብዬ ብዙ ጊዜ ነግሬሃለሁ። መረጃ ጥሩ። አሁን እንዴት አድርገን ነው ማኖ እንድናስነካት የፈለጉት? ማኖ ማስነካት ሳይሆን ሙሉ በሙሉ እንድንዘፍቃት ነው የምፈልገው ቢዝነስ ውስጥ። አዎ፣ ያጎቴ ጓደኛ ጋሽ ቆርቾ ሲተርት ምን ይላል መሰለህ? አንቱታ ባሬራ ደምቱ ባሬፍ ጀጃ ዲሳን ይላል። ሊጥህን ያስቀመጥክበት ቅል ላይ የምትሄድን አይጥ ለሊጡ ስትል ትተዋታለህ እንደማለት ነው። አሪፍ አይደለም? ጌታ ፍሬዘርም እንደዛ ነው የምናደርገው። ቤቱን እንደምታበላሽበት እያወቀ አይጧን ለሊጡ ሲል እንደተዋት ሰውዬ እሱም እኛ አይኑ እያየ ልባችንን ስንሰራ እየተንጨረጨረ ጫፋችንን እንዳይነካ ከእንግዲህ በኋላ የምንሰራውን ቢዝነስ በሙሉ በሱ እህት ስም በሚወጣ ንግድ ስራ ፈቃድ ነው የምናካሄደው። እኛስ እሷን ከፊት አስቀድመን የጀርባውን እንጫወታለን። ምክንያቱ አስናቀ እንዳሰቡት ባይሆንና ለወንድሟ አሳልፋ ብትሰጠንስ? አታረገው ደግሞ ለማንኛው እንዳትፈናፈን አድርገን ምላሷን ሳይቀር ቦል እናስረዋለን። እሱ የጠበቆቻችን ስራ ነው የሚሆነው።
በዛ ላይ ደግሞ የገዳዳ ፖሊስ አንድ ነገር ያገኘው ብሎ እንኳን ዘሎ ቢመጣ ዋናው ወንጀለኛ እሱ ሆነ ነው የምጠብቀው። ግን ትንሽ የሚያስፈራና አደጋ ያለው ይመስላል። ቢኒያም እኔ አካባቢ የማያስፈራና ከአደጋ የጸዳ ቢዝነስ የለም። ለዚህ ነው የሚጣፍጠኝ። ትርፉም ትልቅ ነው። ለዚህ ነው ዋናው ቁም ነገር ለችግሩ መፍትሄ የሚሆኑ መሽሎኪያ ቀዳዳዎችን በጊዜ ማዘጋጀትና ማስተባበር። ለማንኛውም እዚህ ውስጥ ስለ ልጅቷ እና ስለ ቤተሰቦቿ ወለል አድርጎ የሚያሳይ መረጃ አለ። አድራሻዋ፣ ስልኳ፣ ሌላም ነገር አለበት። የሚያስፈልግንም ገንዘብ እዛ ውስጥ አስቀምጬልሃለሁ። እንዴ አብሮኝ የሚሄዱ መስሎኝ ነበር እኮ አቶ አስናቀ። ነበረ ግን አልቻልኩኝም። አንድ የምጨርሰው አንድ አስቸኳይ ጉዳይ አለ። አንተ ቅደም፣ እኔ ባይሆን እከተልሃለሁ። እና አግኝቼ ምንድነው የምላት? ምንድነው ልቧ በጉጉት ምን ጥቅ ሲል ድረስ ስለኔ አግዝፈት ነግራታለህ። የአባቷ ወዳጅ እንደሆንኩኝ የሱ ውለታ ስላለብኝ እሱን ልከፍል እሷን መጥቼ ልረዳት እንዳሰብኩ ያው ታውቁት የለም እናንተ እቺ ቢድቢራዋን አንድ ጊዜ ንዛባትና አንሳፋት። ለማንኛውም መኪና በቀደም ያወጣናት ደጃለች መኪና ይዘህ እሺ ብሩኬ እንዴት ዋልክ? አይዞህ በዚህ ወፍ እንኳን ዝር በማይልበት ጫካ ውስጥ የፈለኩትን ባረግሽ ምን አባሽ ታመጫለሽ? ምንም አላመጣም። ጉራባቸው በኋላ ግን ይቆጫል። አይነት ሰዎች ናቸው። እንዴት አይነት ጨካኞች ናቸው! በእግዚአብሔር አንተም አዝናቀም አረመኔዎች ሰይጣኖች ናቸው። ምን ሰይጣን ወይኔ ያው ጥምሻ እህሏ በማያሰኝ አጣና ሊከተከትሽ ስል ባስጣልኩሽ ነው አረመኔ የምትይኝ? ከልክለ መለቀቀኝ መለቀቀኝ። እስኪ በቃ አይደል በሳምባይ ለበለብከኝ ያቃጠልከኝ። አሃ ከነጭራሹ ትቼሽ በቁሜ እንድቀበር ነበር የምትፈልጊው? ታሳዝኛለሽ በጣም። ቆይ ያ ሁሉ ሳማ ሰውነትሽ ላይ አርፎ ቢሆን ኖሮ እንዲህ አቅም አግኝተሽ መናገር ትችይ ነበር? ሻውን እግዚአብሔር ፍራ። ጉራባቸው ስለ እግዚአብሔር ስለመጣረ ፍታኝና ለቀቀኝ። አይገርምሽም? አልፈታሽም። በእግዚአብሔር አልፈታሽም። እግዚአብሔር ጉራባቸው ስለመጣረ ሰማውን አንቺ ላይ በስሱ ያሳረፍኩ ድንጋዩን ስቀጠቅጥ የነበረው ራሴን ሳላስፎግር አንቺን የረዳው መስሎኝ ነበር። ይቅርታ ጉራባቸው፣ በቃ በጣም ተናድጄ ስለነበረ ነው። በእግዚአብሔር አሁንም ልፈታሽ ነበር አመጣጤ። ይቅርታ በቃ። አንቺ ግን አፍሽን ሞልተሽ ሰይጣን ትይኛለሽ። በቃ ይቅርታ። በዚህ አይነትማ ፈትቼ ብለቅሽም እኮ ሰላም የምትሰጭኝ አይደለሽ። በእግዚአብሔር ሶረ ጉራባቸው የራስሽ ይቅርታ አልኩ እኮ ጉራባቸው። እናት የለም አይደለም ጉራባቸው፣ በእግዚአብሔር ፍታኝ። ይቅርታ አልኩኝ እኮ በጣም ይቅርታ ስለተናደድኩ።
ቤተነሽ አስኮነኝ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ተመስገን። ተሳካለ። ማነው? አቶ አስናቀ ምን ነው? ግን በእግዚአብሔር አታንሳ፣ በእግዚአብሔር አታንሳ። ለምን? ለምን ደስታችን የሚያደፈርስ ነገር እንዳለ? ምን ስለሆነ ነው ደግሞ እሱ የኛን ደስታ የሚያደፈርሰው? ሄሎ ሄሎ፣ ቢኒያም እንኳን ደስ ያለልን የደወልኩት። ምን ተገኘ? ሶስተኛ እግሬን ጥዬ በሁለት እግሬ ቆሜ ነው የማናግርህ። ነው እንዴ? አረ እንዲያውም ያንም ወደውን አረቄ እንደፈለኩ እየቀዳሁ ነው። ተሽሎኛል። አይ ጥሩ ነው፣ ጥሩ ነው። ምን ነው ደስ ያለህ አትመስልም እንዴ? ኧረ ብሎኛል እንጂ ድምፅህ ስሰማው ግን እንደዛ አይደለም። አንዳንዴ መዳኔ የተመቸህ አይመስለኝም። ምን ማለት ነው አቶ አስናቀ? ኧረ ቢኒ ይቀስበል። ቀስ ቀልድ ነው። ቢሆንም እንዲህ አይነት ቀልድ ብዙም ደስ አይለኝም። እሱ እንኳን እንደተቀባዩ ነው። ይልቅ ስራውን እያጧጧፍከው ነው? አዎ፣ ግን ቢኒያም ይሄን ግን ነገር ግን ዳሩ ግን የሚል ነገር እንደማልወድ ታውቃለህ። አትሸቅበኝ። እኔ እኮ እርሶን ለመሸቀፍ ፈልጌ አይደለም። ትንሽ አንዳንድ የተቀዣበሩ ጉዳዮች ስላጋጠሙኝ ነው። ምንድን ነው የሚቀባዥረው? የሚቀባዥርም ነገር ካለ አስወግደው። አቶ አስናቀ አንድም እኮ እርሶ ነው ይሄንን ጉዳይ አዘግየው አቆየው ብለው ያዘናጉኝ። ከእንግዲህ ገፋበት ነው እንጂ ምን አቆየው አይደለም። ስስብልቱም ተገኝቷል። የእሱ ነገር አብቅቶለታል። በእውነት ነገ ሐዋሳ እንሄዳለን። ደህና ደር። እሺ ደህና። ምን አይነት ሸቃባ ሰውዬ ነው! ደህና ደር እስክለው እንኳን አይታገሰኝም። ምን አለ ቢኒዬ? ምን ይለኛል? ያው ስለ ስራ ጉዳይ ነው የሚነተርከኝ። ምን ነው? ምን ነው? ምንሽ? ምንም አልሆንኩኝ። ቁጭ በይና ብይ እንጂ ታዲያ ወዴት ነው የምትሄጂው? አንተ በላ ቢኒዬ፣ እጄን ታጥቤ ልምጣ። ተስናቅ ቢኒን ሐዋሳ የላከው ለዚህ ነበር። መስኪ እንዴት አምሮብሻል! እባክሽ አማረብኝ በጣም እንጂ። ከጭንቀቴ ስለተገላገልኩ ይሆናል። ኧረ ተይ እንዴ! ምን ታገኘ? ከመዲ ጋር እኮ ታረቀ። እንዲህ በቀላል? ኧረ በቀላሉ አይደለም፣ በስንት አማላጅና በስንት ጭንቀት። ጎሽ ልጄ መለሱላታል ማለት ነው። ስለዚህ ስራውን ለመጀመር ወስነሻል? አዎ። እኔን ከጭንቀት ገላገልሽ። አሁን ትኩረቴን ሁሉ ወደ ጉዳይ ላይ ማድረግ እችላለሁ ማለት ነው። ግን ማዘር በእናትሽ እነ መዲን ታያቸው። ኧረ ተይ ተውኳቸው። ለካ ደፋር። አለበለዚያ ግን የማታያቸው ከሆነ ለነሱ ማግዝ ነው የሚመስለኝ። እንዲህማ ሞኛት መስኝ። ይኸውልሽ ይሄን የምታደርጊ ከሆነ ከነበረ ቀንዳውን ፊጋ በሬ ጋር ግብ እንደገጠምሽ ቁጠሪው። እሺ ናስረዳኝ እባክህ። ቢሮ ጠብቂ መስተኝ ነው። አራት መቶ
እንደዚህ ወክመሽና ጣጥፈሽ አመጣሽ ቡቲክ ነው? አዎ ምን ነው? አይ እኔ ታዲያ ምኑን አውቄው ለዚህ ጓደኞችሽ አይሻሉሽም ነበር ወይ ብዬሽ ነው። እስቲ ያችን ጫማ ታሳየን። ቻት እኔ እኮ ለኔ እንድታጋጂኝ ሳይሆን ላንቺችን ጫማ ስላየሁልሽ እንድትሞክሪያት። ወይ ነርዲ ጭራሽ ደግሞ ለኔም ልከሽልኝ ምን አለበት? አሪፍ ጫማ ነች፣ የበጋ ጫማ ነች። ምንም ሙቀት ምናምን ነገር የላትም። ሆነሽ ነው ቆንጆ ነው። ቆንጆ ጫማ ነርዲ። ወደድሽ እንዴ? በጣም ያምራል እንጂ ይሄን የመሰለ ጫማ ተገኝቶ ነው እንዴ? እውነትሽን ነው ማይ? ግን ገንዘቡን ብሩን ከየት አመጣሽው? ያው ለክፉ ቀን ካስቀመጥኩት ላይ አንስቼ ነው እንጂ ከየት አመጣለሁ? ሄሎ ናርዶስ ነኝ። ማልበል አታውቂኝም? ቢኒያም እባላለሁ። አንቺን ለማግኘት ወደ ሐዋሳ እየመጣሁ ነው። ለትልቅ ጉዳይ ስለሆነ የምፈልግሽ ዛሬውኑ መገናኘት አለብን። ታዲያ ማን እንደሆንክ ሳላውቅ? ግድ የለም ስንገናኝ ታውቂኛለሽ። ደግሞ ወደፊት ብዙ ነገር አብረን ስለምንሰራ ማየውን ጥርጣሬ ውስጥ አትግቢ። አይ ምችል አይመስለኝም። በደንብ አድርገሽ ትችያለሽ። በዚህ ላይ አንቺን ለማግኘት ይሄን ሁሉ ሀገር አቋርጬ መጥቼ ብታስቀይሚኝ የከተማሽን እንግዳ ተቀባይነትም ነው የምታሳጭው። እንደገባው ደውልና የት እንደምንገናኝ እነግርሻለሁ። ሆነሽ በጣም እንጂ እንደው በልኬ የተሰራ እኮ ነው የመሰለው። ልክክ እኮ ነው ያለው። ሙች ናርዲዬ ነይ ልሳምሽ የኔ ቆንጆ ነይ። እግዚአብሔር ይስጥሽ፣ ተባረኪልኝ የኔ ቆንጆ። ያሰብሽው ሁሉ ይሙላል። እንዴት ነው? በጣም ነው የሚያምረው። ወደሻል አለ? አሪፍ ነው። እንግዲህ እንዲህ ነን። ማሳመርም ማበላሸትም እናውቅበታለን። አንቺ ግን በጣም ነው የሚያምረው። ሮዚ አንቺን በጣም ያምራል። ዝም ብለሽ የሰው ነገር ስለምትወጪ ነው። እኔ ግን በእናትሽ ወደድኩ። ተመለች። አይሽ ይሄንን ለብሶ የኔ ሸበላ በዛ ቁመናው ላይ እንደዚህ ያምራል። ይሄ ቦጌ ደግሞ የማን ነው? መቼም የፊርማው ቀን የሚለበስ ነው አትይኝም? ጓደኛዬ ልሻለሁ። ያስጠላል አይደል? አረ በጣም ነው የሚያስጠላው። የሞገስ ነው። ምን? አንቺ እኮ ያምሻል። ዘመኑ ሙሉ ግራ እንዳጋባኝ እንደዚህ የተለያየ የከለር ትርምስምሱ የወጣ ልብስ አልብሽ የሰው መሳቂያ ባል አድርጋ ሱስና ምን አለች? ሲለብስልሽ አይደል? አይገርምሽም? ይለብሳታል። እባክሽ ወደው ነው የሚለብሳት። ይለብሳታል። ሱስዬ ግን በእናትሽ ቆይ፣ ግን እስከ ዛሬ ድረስ ያደረግሽው አይበቃሽም? ለምን አትተይው? ለማን አባቱ ደቼ ብዬ ነው የምትወው? ለምንድን ነው የምትወው? እና ይሄንን ቦጌ ሰው ፊት አልብሰሽ የሰው መሳቂያ ልታደርጊው? ይሄ ነው እንደሚገርምሽ። ገና ይሄን ቦጌ ልብስ አስለብስና በጠራራ ፀሐይ ሻላ የሚለውን ዘፈን ካላስጨመርክ አዱኝና ናገባ እንዴት ነሽ? እኔና ሮዚ ትባላለች። አዱኛ ይሰራላት ሳይሆን በጣም ያምራል። ይሄ ደግሞ ያንተ ነው። ተመልከት እስቲ ለወሳ በጣም ያምራል። ጌታ ወደ እኔ ይዙሩ። ይሄ ዋው እንዴት ግሩም እንደሚያምር ምርጫ ነው። በጣም ያምራል። አዲ ወደድክ? በጣም ያምራል። የሞጌስ ወይ አዲዬ ደግሞ ለጓደኛዬ እንደዚህ የሚያምር ነገር ከሰራውላት ለአንተ ጓደኛ ለሞገስማ ምን አይነት ነገር እንደምሰራስ አያ ይሄ አደነከኝ አይደል? ጸዲቅ አለምልሽ እንድትሰሚኝ ወይ ጭዳም እንደነበረኝ አውቀሽና ዛሬ በጊዜ መጣሽ። ዛሬ ደግሞ ሳስሚኝ ነው እንዴ የምትገቢው? ደክሞሻል? ጸዲቅ ሰፋ ያለሽ ያምጭ አትንኪ፣ በእግዚአብሔር አትንኪ። በቃ ነገርኩሽ፣ ሰፋ ያለ እንዴ ምን ሆነሻል? ሰፋ ያለው ላይ ደሽ ከሰው ጋር ተጣላሽ እንዴ?
ሄሎት የማለት ሄሎ እንዴት ነው እሱ ሞገሴን የሚለብሰው? ለምንድን ነው የማይለብሰው? አንደኛ አያምርም፣ በዛ ላይ ጨርቁ ከለሩ አዱዬ እንደገና እኮ አዲስ ፋሽን የመጣ ጨርቅ እኮ ነው። ደግሞ መጽሔት ላይ አይቼ እኮ ነው የሰራውለት። ደግሞ በከለር ምርጫዬ ተማመንብኝ። ሮዚ ነገር ያግዥኛ ምን ነው እንዴ? በከለርም ሆነ በዲዛይን እንደማልታማና ነገር አሪፍ ዲዛይነር እንደው ይኸውልሽ ሶሲ ፋሽን ሊሆን ይችላል፣ ግን ለመቀበል በጣም ያስቸግራል እኮ እስክትላመጂው። ለገገማ ሰውና ለፋራ ሰው ደግሞ ሞገሴ እንዳየሁት ከሆነ ነቄ ቢጤና አይደል እንዴ? ሮዚ ግን ብናስብበት በጣም ጥሩ ነው። ብናስብበት? አዎ ብታስብበት ይሻላል ሶሲ። ዝም በይ አንቺ የጠየቅሽ ሰው የለም። ምንድን ነው የምናስበው? ተጨንቄ ተጠብቤ የሰራሁትን ነገር አያምርም ስትል ትንሽ አታፍርም? ደግሞ በየትኛው ጊዜ ነው የማስብበት? እኔ እኮ አያምርም አላልኩኝም እኮ። አሁን መከራከርና መጨቃጨቁን ተወውና ግድ የለም አዱሙት ግድ የለም ውሰድለት ይለብሰዋል። እንዴት ሆኖ እና እንዴት ሆኖ በሚል ተልካሻ ምክንያት ተጨንቄ ማች ያደረኩትን ነገር ማይሆን ልብስ ገዝታ አልብሰል ታበላሽው ስታስብ እንደው ትንሽ አታፍርም? ይኸውልሽ ሶሲ ባይሆን ተመሳሳዩን እንግዛና እንውሰድለት እንጂ ይሄንን ልበስ ማለት በጣም ይከብዳል። በቃ እሺ ውጣልኝ ውጣ ሶሲ። ዝም በይ አንቺን አላናገርኩሽም። ሰርግ መደገስ ባልችልም የፊርማዬ ቀን ቢያንስ ፕሮቶኮልን የጠበቀ እንዲሆን ነበር የምፈልገው። አዝናለሁ። ከዚህ በኋላ ፊርማም ጋብቻም ብሎ ነገር የለም። በቃ አልፈልግም። አውልቀው ድሮም ባያቱ ዘመን ከሚኖር ገገማ ሰው ጋር እንደዚህ አይነት ነገር ማሰቤ ጥፋቱ የኔ ነው። ይብላኝ ለእናንተ። ደግሞ ልበሱልኝ ብዬ ለምን እንዴ የሚለብስ ሰው የሚሞሸር ሰው አላጣ። ይብላኝ ላት ልልቀቂ እስቲ አጥኝ አንቺ አስፈይዚ ወዲያ እሱ ምን መሰለሽ ልቀቂ ባንክሽ ነው ኪሎ ቴረር ሳደርግ ሶሲ በእናትሽ አያሳዝንሽም? ነገር የሚያሳዝነኝ የሚበላሽ ነው። ለወንድ ልጅ ማዘን ማለት እኮ ሮዚዬ ሚጥሚጣ በጥብጦ በአሲድ እንደመጠጣት ነው። ሮዚዬ ምሽ ታዲያ አሁን እግሬ ስር ተደፍቶ ይቅር በይኝ ብሎ ባይወስዳት ሮዚዬ ሙች ሶስና ሰው አይደለም። በቂ ለብሷል ብለሽ ይለብሷል። ሙች ላይ ከፈለሽ እንዴ አዱኛ አዱ አያረገውም። እግሬ ስር ወድቆ ይቅርታ ይጠይቀኛል ስለው እንዴ በስ የታባሽ ሰራልሽ አይደል? የታባሽ ምን አደረገው? ሰራልሽ ይኸውልሽ መቻጣሁት የኔ ጉድ መቻጣሁት ይዞት ሄዷል። ምን ይለብሰዋል አላልኩሽ? አይ እንደው ሮዛ ግን እንደው እንዳላሳዝንሽ እንደው ለቀልድ ተብሎ እንኳን እንደዚህ ሲናገሩት ቁርጭምጭሚቱን የሚያልበው ወንድ እንግዲህ ተይሽ። ከዚህ ጋር ዘመን ዓለሜን ሙሉ አብሬ ልኖር ያሰብኩት ከዚህ ጋር በልሽ እስቲ ያጫውተኝ። ምንድን ነው የሆነው? እና አባቢ ምንድን ከቤት አስወጣት። መጀመሪያ እንድትኖር ከፈለጉ በኋላ አሁን ደግሞ ለብቻዋ ወስዶ ሄዶ ከቤት ውጭ አላት። እንዴት ነው በዚህ ሁኔታ ታዲያ እዛ ቤት ተመልሼ የምገባው? ይሄ ደግሞ አባቢ ብቻ አይደለም የሚያደርገው፣ የማሚ ሁላ እጅ አለበት። ይኸው ልጅቷ ከዛ ቀን ጀምሮ ይኸው ተኝታ ነው የምትውለው። ይህ ስሜት አይጎዳም? የልጅቷ ስሜት አይጎዳም? እውነት ነው ማለት ነው ብሩኬ? አመን ይከብዳል አይደል ጋሻስ? ለምን አይከብደኝ? እኔ እኮ መስፍኔን የማውቀው አንተ ከመፈጠር በፊት ነው። ሰው እንዴት ብሎ ነው በልጁ ላይ እንደዚህ የሚጨክነው? ያው መስፍን አባቤ ግን ጨከነ። ያሳለፋችሁትን ነገር እያወቀ ልጅቷ ለትንሽ በፈጣሪ ምህረት መዳኗን እያወቀ ጋሻስ እንዴ በእናትህ እንደሱ አትበለኝ። እኔ እንደሱ ስትለኝ እበድ ነው የሚለኝ። ሌላ ምክንያት አለ።
የብቻውን በቂ አይደለም፣ ሌላ ምክንያት አለ። ክፋትና ጭካኔ ካልሆነ በስተቀር ምንም ምክንያት የለም። አባቢ ጨክኗል። ቆይ ባለፈው እንዲያውም አንተ አይሆንም እያልከው ነው አሉ ወስደው ልጅቷን ቤቷ እናቷ ጋር ሰጥቶ እንደዛ አይነት ችግር ውስጥ የከተታችሁ። እሷ ያናድድ። ባለፈውም ዝም ባልኩት ነው መልሶ ይሄን ነገር የደገመው። በቃ ተው። እስከ መቼ ታዲያ እንደዚህ ሆኖ ይችላል? የለም መስፍኔ ብቻውን አይደለም። አንድ ነገር ሆኗል። እኔ ላይ የፈጸመው ክህደት አሳዝኖኝ በጣም ተበሳጭቼበት ነበር። አሁን ግን አንተ ላይ እንደዚህ ከጨከነ አንድ ነገር ሆኗል። ብቻውን አይደለም። ጋሻስ ከከተማ ወጣለሁ ብለኛል ነበር። ምን አልከኝ? ከከተማ ወጣለሁ ብለኛል ነበር። እንዴት ብዬ ነው የምወጣው? እንደዚህ ሆነ እያየሁ እንዴት ብዬ ነው የምወጣው? ማለት እንደዚህ መሆኔ ሰምተህ ነበር ማለት ነው? አልሰማሁም። ግን ምንም ነገር ቢሆን አንድ ከባድ ነገር ካልገጠመ በስተቀር እፈልግሃለሁ እንደማትለኝ ስለማውቅ ነው ተመልሼ የመጣሁት። ቢሆንም ያው ስትመለስ ይደርስ እኮ ነበር። አይደርስም። ቢደርስስ ልጄ እንደዚህ ሆነ እያየሁት እሄዳለሁ። የመስፍን ያንሶ ደግሞ እኔ ልደገም ባንተ ላይ? ጋሻስ ከአንድ ቀን በላይ መጥቼ ሳልጠይቅ ዛሬ ልጅ ያልከኝ? ይሄን ሁሉ መከራ ተሸክመ ደጋግመ ብትጠይቀኝ ነበር የሚገርመኝ። እንዲያውም ሻው ምን አሰብክ? ደላሎች ቤት እንዲፈልጉልኝ ነግሬያቸዋለሁ። ደላሎች ቤት እንዲከራዩልኝ ነግሬያቸዋለሁ። ቆይ የኔ ልጆች እንኩራባቸው። ቤት ይፈልጉና ይሰጡሃል። እዛ ውስጥ ትኖራላችሁ። ይሻላል ጋሻስ። አሁን እንትን ውስጥም እንዳትገባ፣ የሰውን ፊት እንዳታይ፣ ለአንዳንድ ነገር እንዲሆን ሌላ ሰው ጋር እንዳትሄድ፣ እንዳትጠይቅ። ያስ በጣም ነው የማመሰግነው ጋሻስ። እኔ ተመልሼ ወደ ስራ ሄዳለሁ። እኔን ሳታማክር ለእኔ ሳትነግረኝ ምንም ነገር እንዳታደርግ። እሺ ጋሻስ። ትንሽ ብር አስተካክል። ባል ግድ የለም ጋሻስ። አሁን እንድትወጣ አደረጋትና እዚሁ እንበላለን። በጣም ነው የማመሰግነው ጋሻስ። እኔ ምንም ነገር እንዳልኩ እሺ? እሺ ጋሻስ። በጣም ነው የማመሰግነው። ወይኔ ጸዲ፣ በእግዚአብሔር እስቲ ቀስ በይ። እሺ ቆይ ቀስ በይ። እሺ ወይ ያ የሰውነትሽ እኮ በጣም ተቆጥቷል። ምን ሆነሽ ነው? ምን ሆነሻል? ማታ አስናቅ አስደበደበኝ። ምን? ደስ አለሽ? ያንቺ እንደዚህ መሆን ነው እኔን የሚያስደስተኝ? ሊያይ በእናትሽ ክፉ ነገር አትናገር። እንደዚህ የማንም ወመኔ መጫወቻ ሆኜ እንዴት ነው የማልናገርሽ? እንደዚህ የማንም መጫወቻ አየሽኝ አይደል? ያኔ መሰለ ፍቅር ንፋስ ሊገባው እንዳይሆን ብቻ የምታውቂው እውነት ሁሉ ለፖሊስ ንገሪ ብዬሽ ያነገርሽ ለዚህ ብለሽ አይደል? ሁላችንም በየተራ የእሱ አሻንጉሊት እሱ መጫወቻ እንድንሆን ፈልገሽ። እኔ እኮ ላይ ከዚህ የባሰ ችግር እንዳይፈጠር ብዬ እኮ ነው እውነቱን ያልተናገርኩት። ምን ንገሪኝ፣ ምንድን ነው የሚመጣው ከዚህ በላይ? አየሽኝ አይደል? ጀርባዬን አየሽው አይደል? ምንድን ነው የሚመጣው ከዚህ በኋላ?
ለፖሊስ ቃልሽን ለመስጠት ፈቃደኛ አይደለሽ? እሺ ተናገሪ ካልሽኝ እናገራለሁ። ግን በእናትሽ ግን ወዲያ ጣዩ ጻድቅ ግንን አልፈልገውም። ከዚህ በላይ አልታገስሽ። ወደሽ ጠላሽ ለፖሊስ እውነቱን ትናገራለሽ። እሺ የትዬ ማሌት ነገርስ? እሷ ደግሞ እዚህ ውስጥ ምን አገባት? ምን አገባት? ጻድቅ እሷ ምንድን ነው እዚህ ውስጥ ምንም ያገባት ነገር አለ? እውነቱን ባልነግርሽ ደስ ይለኝ ነበር፣ ግን በቃ የምናገረው ነገር እሷን የሚጎዳት። ወይኔ አምላኬ